እናንተ የዓለም ብርሃን ናችሁ እናንተ የምድር ጨው ናችሁ የሚለውን ድንቅ የእግዚአብሔርን ቃል አየሁ በተለይም የጨው ባህሪ ምን ይሆን ብዬ ለማወቅ ተመኘሁ ደግሞም ራሴን ጠየቅኩኝ የምድር ጨው ሁኚ ለምን ተባልኩኝ ለጥያቄን ግን መልስን አገኘሁኝ ይሄውም በደሃውና በሀብታሙ ቤት ራሱን የማይቀያይረው በሁሉም ቦታ በሁሉም ሀገር ያው ጨው ራሱ ጨው ነው ሌላው ባህሪው ምንድነው ብዬ ስመራመር መሆኑን ተረዳሁ ለተፈጠረበት ዓላማ ብቻ የሚኖር ራሱን በሁኔታዎች የማይቀያይር ሲጥሉትም ያው ሲያነሱትም ያው ሲበሉትም ያው አይቆመጥጥ አይመር ለተፈጠረበት ዓላማ ብቻ የሚኖር ሌላውስ ብዬ ራሴን ጠየቅኩኝ አሁንም አንድ ነገር ትዝ አለኝ ጨውማ ለታይታ አያገለግልም ያልሆነውን ሆኖ ጣዕም አይሰጥም አይጨምርም አይቀንስም እርሱ ተፈጥሮ ነው ማጣፈጥ ህልውናውን አጥቶ ለሌላው መሞት አሁንስ ሌላውስ ብዬ ራሴን ጠየቅኩኝ ደግሞም አንድ ነገር ትዝ አለኝ ጨውማ ራስ ወዳድ አይደለም ራሱ ማሙቶ ህልውናውን አጥቶ ለሌላው ጣዕም ሰጥቶ ሌላውን ለመጥቀም ይኖራል ከተፈጠረበት ዓላማ መቼ ፈቀቅ ይላል አቤቱ ጨው እንዲህ ከሆንክማ እስኪ ልጠይቅህ አንተ ከእኔ ጋር ከቶ ምን ዝምድና አለህ ስለዚህ ራሴን መረመርኩ መንገዴን ማየሁ አይደለሁምና ልክ እንዳንተው ለመሆን ተመኘሁ የማያልቅ ምሕረቱን ለአምላኬ ለምነዋለሁ ለዓለምን ብርሃን ለምድር ሁሉ ጨው እንደሆን ተጠርቼ ለተፈጠርኩበት ዓላማ እንድኖር ጣዕም ሰጥቼ ነገር ግን እኖራለሁ ማንነቴን ዘንግቼ ለሌላው ሳልኖር ለራሴ ብቻ የምኖር ብርሃን ሆኜ ሳልታይ ጨውም ሆኜ ሳልጣፍጥ ጨው የጎደለው ሆኜ ጣዕም እንዳጣወጥ ጣዕም በጎደለው ሕይወት ዘመኔን እንዳልጨርስ አምላኬ ይርዳኝ በቶሎ ልመለስ አምላኬ ይርዳኝ በቶሎ ልመለስ አሜን